ሰርፕራይዝ እንግዳላችሁ ማን ይመስላችኋል? ሰርፕራይዝ እንግዳችሁ ፈረንጅ ጊቭ ሚ ማኒ ልበሳሳሽ እንዴ ወጋ ጋይስ እዛ ሰው እየተዋወቀች ነው። አየናት የዘናታል ፈረንጅ እየተዋወቀች ጋይስ ባዝንኬ ዊዝ አይኒ ተመልሷል። ወደ ቤት ወደ ሀገር ቤት አንድ እንጀራ ላይ ጎረቤት። በርካታ ሰዎች አይኒ በጣም ጠፋሽ ይሉኛል። እየሰፋው ሮቶ በሬ ያከልኩ እንደነበረ ሰዎች ይነግሩኛል። ሀበሻ ነው እሺ፣ ፈረንጅ አታገባም። አሁን ደግሞ ትንሳኤ እያቀረጸችን ነው። ይጣፍጥልኛል አይጣፍጥልኝም ወይ እሱን መድኃኒዓለም ነው የሚያውቀው። ዛሬ ቲክቶክን እንዴት እንደምሰራ ታያላችሁ። የቲክቶክ ቪዲዮዎች የምታውቁት እግሬን ሳልሰቅል መብላት አልችልም። ባለፈው አብራርቼላችኋለሁ። ሰላም ክብራትና ክብራን መልካም ዜጎች እንዴት ናችሁ? ዝባዝንኬ ዊዝ አይኒ ተመልሷል። የቀረጽኩ ያለሁት ከኩሽና ነው። ለምን በጣም አርፍጄ ነው ዛሬ የተነሳሁት። በጣም አርፍጄ የተነሳሁበት ምክንያት ደግሞ አሁን በሳምንት 6 ቀን እየሰራው ነው ጋይስ። ያው እረፍት ስለሆነ ትምህርት ስለሌለኝ ፎከስ ማደርገው ስራ ላይ ብቻ ስለሆነ ሰዓቱ ክረምት ነው። 6 ቀን እየሰራው ነው ያለሁት። ለዛ አሁን አንዱ ቀን ደግሞ እረፍቴ ቀን ዩቲዩብ ነው የምቀርጽበት። አንድ ላይ ከትንሳኤ ጋር ምናምን እየዞርን ኦሪዮን ነገር እያደረግን ዩቲዩብ ነው እየቀረጽኩ ያለሁት። በመሰራባቸው 6 ቀናት ደግሞ ወደ ስራ ሲሄድ ከስራ ስመለስ ምግብ እየሰራው የዛኔ ነው ቪዲዮቹን ኤዲት ማደርጋቸው። ቪዲዮ ኤዲት ለማድረግ 2 ቀን ምናምን ይፈጅብኛል። ምክንያቱም ስትሬት 6 ሰዓት 7 ሰዓታት አላገኘም። በሳምንት አንዴ ያው ፖስት እያደረኩላችሁ ነው። ግን ወይ ሰኞ አይደለም ወይ ማክሰኞ አይደለም፣ ቅዳሜ አይደለም። ያ የሆነበት ምክንያት ደግሞ የሙሉ ሰዓት ስራዬ ሶሻል ሚዲያ አይደለም ጋይስ። ሶሻል ሚዲያ እኔ ማደርገው ፎርፈን ነው ጋይስ፣ እንዲሁ ለመዝናናት ከናንተ ጋር ለመተዋወቅ ኔትወርክ ለማድረግ ከናንተ ጋር ደስ ይለኛል፣ ከሰዎች ጋር መጫወት ምናምን። ለዛ ነው እሺ ሶሻል ሚዲያን የምጠቀመው እንጂ ሙሉ ለሙሉ ገቢ ማገኝበት የህብለ ሰረሰሬ አይደለም። ለዛ ኮንሲስተንሲ የሚጎድለው ለዛ ነው። ሙሉ ለሙሉ የምሰራው ሶሻል ሚዲያ ላይ አይደለም። ስራ አለኝ። እስከ ቀኑ 6 ሰዓት ነው የተኛሁት ጋይስ። እስከ ቀኑ 6 ሰዓት ተኛው። አሁን ሰዓቱ ስንት መሰላችሁ? 7 ሰዓት ከ40 ሆኗል። ለምን በመሃል ቃለ መገዛዛት ድንች ሽንኩርት ለመገዛዛት ሄድኩኝ። እንኳን አደረሳችሁ ለጾሙ ፍልሰታ ገብቷል። ጾመ ፍልሰታ ገብቷል። ፍልሰታ ስለሆነ አሁን የፍስክ ነገሮች ስለማንበላ ሽንኩርት ድንች ምናምን እየገዛው ምግብ ሰርቼ ፍሪጅ ውስጥ አስቀምጣለሁ። ምግብ ከስራ እየመጣው ለመስራት እንዳይከብደኝ ሰርቼ ፍሪጅ ውስጥ ማስቀምጣው አሙቄ በለዋለሁ። እንደዛ ነው ማደርገው። ስራ ቦታም አስሬው በቦክስ ሄዳለሁ፣ እዛም አሙቄ በላለሁ። ለዛ አሁን የእረፍት ቀኔን ምግብ መስራት አለብኝ። ወጥቼ አየር እንዲነፍስብኝ ያስፈልጋል። የዛሬው ቆይታችን የዛሬው ውሏችን ከተነሳውበት ጊዜ ጀምሮ ያለው ውሏችን እኔ እና ትንሳኤን እረፍት የሚሰጥ መሆን አለበት ጋይስ። በስራ ወገባችን ደቋል። አሁን ምግብ ልሰራ ነው ጋይስ። ምግብ ሰርቼ እበላለሁ። ከዛ ደግሞ ለነገ ለከነገ ወዲያ ስራ ቦታ የሚይዘውን ምግብ ሰራለሁ። ድንች ወጥ ፍርፍር ነው ደግሞ አሁን ልሰራና ልበላ ያሰብኩት። ከዛ በኋላ ለባብሰን አንድ ቲክቶክ ፖስት አድርጌ ወደ ውጪ እንወጣለን እና አየሪን ካን እንዝናና ጋይስ። ዩቲዩብ ነው የምናዳምጠው፣ ግን መዝሙር ነው የምናዳምጠው ጾሙን ምክንያት በማድረግ። በዚህኛው በኩል በዚህ ድንች፣ በዚህ ደግሞ ፍርፍር ነው የምሰራው ጋይስ። 2 ምግብ በአንድ ላይ መስራት ያው እችላለሁ። ምግብ መስራት እወዳለሁ። ይጣፍጥልኛል አይጣፍጥልኝም ወይ እሱን መድኃኒዓለም ነው የሚያውቀው። ለኔ ከጣፈጠኝ በቂ ነው። 3ኛ ወገን ይጣፍጣል አይጣፍጥም ቢለኝ ያው የራሴን ሆድ መሙላት ነው ዋናው ነገሩ። እሱ መድኃኒዓለም ነው የሚያውቀው። ከቤት ውስጥ ስራዎች በጣም የምጠላው ልብስ ማጠብ ነው ጋይስ። ከልብስ ማጠብ ውጪ ሌላው ደህና ነኝ። እቃ ማጠብም አያስጠላኝም። ልብስ ማጠብ ጌታ ሆይ ስምህን ለውጠው ነው ታሪኬን። ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ፣ በሰላም አለፍክ በጸጥታ ሁሉ ተችሎ ለአንተ ጌታ። በሰላም አለፍክ በጸጥታ ሁሉ ተችሎ ለአንተ ጌታ። ሽንኩርቴና ቲማቲሜ ስለበሰለ አሁን ደግሞ በርበሬ በተን እናደርግበታለን። ድንች
ሰምተውት በዜና እያበራላቸው ኮከቡ እንደፋና። ፕሌሊስቴ እንደምታዩት ነው። አሁን የገና መዝሙር ይከፈታል። ቀጣይ የጥምቀት፣ ቀጣይ የሰርግ ነው። ፍርፍሬ ደረሰ ጋይስ። ግን ከመቀመጤ በፊት ድንቹን ልከታትፍና መጨማመር ነው የሚሆነው። ከበላው በኋላ ስንፍና ይሰማኛል ድክም ስለሚለኝ አሁን ከመብላቴ በፊት ልጨራርስ ስራዬን። ኮከቡ እንደፋና። ፍርፍሬ ደርሷል ጋይስ። እኔ ፍርፍር የምበላው በአቮካዶ ነው። የናዝሬት ሰዎች ከሆናችሁ የምትረዱ ይመስለኛል። ፍርፍር በአቮካዶ አይበላም የምትሉ ሰዎች ደግሞ መጀመሪያ ሞክሩት። አንደኛ ሳትሞክሩት ማውራት አትችሉም። ሁለተኛ ደግሞ ይበላል። እሺ አሁን ደግሞ ቆንጆ ቡና እናፈላለን ከፍርፍር ጋር የምንጠጣው ማለት ነው። ፍርፍር ጉርስ እያደረግን በአቮካዳችን፣ ከዛ ዛሬ ቡና ፉት እንልበታለን። እግዚአብሔር ይመስገን። ቡና ይለስራ። እንደምታውቁት እግሬን ሳልሰቅል መብላት አልችልም። ባለፈው አብራርቼላችኋለሁ። ወንበር ላይ መቀመጥ የኔ ነገር አይደለም ጋይስ። አንደኛ ወንበር ባይኖር ጥሩ ነበር። ከኖረ ደግሞ ምን አለ ድንቹን ጨምሬዋለሁ ጋይስ። እየበሰለ ነው። ጾማችንን የበረከት ያድርግልን። ጸሎታችን የሚሰማበት ያድርግልን ጋይስ። ዝም ብሎ ጾም አያርግብን። ምን ይባላል መሰላችሁ? ጾም ያለ ጸሎት የረሃብ አድማ ነው ይባላል። ይቀበልንስ። ታዲያ ነው ከዚህ ስናፕቻት ላይ የዛሬ 3 አመት የተነሳሁትን ፎቶ ላክችልኝ። ይሁት ዋው አይኔ የኔ ቆንጆ ታምራለሽ ጋይስ። ድንች ወጤም ደርሷል፣ አለቀ። ቲክቶኬን ኤዲት ማድረጉ ወደ 80% ተገባዷል ጋይስ። ዛሬ ቲክቶኬን እንዴት እንደምሰራ ታያላችሁ። የቲክቶክ ቪዲዮዎችን ከቲክቶክ በጣም ብዙ ከምጠይቃቸው ጥያቄዎች ውስጥ አንዱ ጋይስ ስክሪፕት ትጽፊያለሽ ወይ ለቮይስ ኦቨሩ ነው። አልጽፍም ጋይስ። ቪዲዮውን ሳየው በዛ ሰዓት ያሰብኩት ሀሳብ ኦር ራንደም ሀሳቦች ይመጡልኛል። እነሱን ነው ማጋራው፣ እነሱን ነው ማወራቸው። ቮይስ ኦቨር ለማድረግ ቢያንስ ከ40 ደቂቃ እስከ 1 ሰዓት ይፈጅብኛል፣ ለ2 ደቂቃ ወይ ለ1 ደቂቃ ቪዲዮ። ለምን? ምክንያቱም እኔ ሳወራ እሳሳታለሁ እያወራሁ ምናምን እንትን ሌላ ሰው ይመጣብኛል ጋይስ። ለዛ እያጠፋው እንደገና እሰራለሁ። ቡና ልጠጣ። ለምንድን ነው ጭንቅላቴን የሚያዞረኝ እላለሁ። ቡና ነው። ቲክቶክ በነገራችሁ ላይ ቀላል ነው፣ እንደ ዩቲዩብ አይከብድም። ትንሣኤ ደውላ እያለቃቀሰች ጋይስ 30 ደቂቃ ስጪ ብላትም አልሰማኛለች ትንሣኤ። እኔ ትንሽ ነው የቀረኝ ልጨርስ። በርካታ ሰዎች አይኒ በጣም ጠፋሽ ይሉኛል። ነገር ግን እኔ ጠፍቼ ሳይሆን እናንተ ጠፍታችሁ ነው። እንደዚህ ነው ቲክቶክ የሚሰራው ጋይስ። በርካታ ሰዎች አይኒ በጣም ጠፋሽ ይሉኛል። ነገር ግን እኔ ጠፍቼ ሳይሆን እናንተ ጠፍታችሁ ነው። እድሜያችሁ 20ን ካለፈ በኋላ ከእንቅልፋችሁ እንደተነሳችሁ ለ15 ደቂቃ ግድግዳ ላይ አፍጥጣችሁ የህይወታችሁን ውሳኔ የማትጠራጠሩ ከሆነ ብዙም ኑሮ አልከበዳችሁም። በርካታ ሰዎች አይኒ ምን ነው ጠፋሽ ይሉኛል። ነገር ግን እኔ ጠፍቼ ሳይሆን እናንተ ጠፍታችሁ ነው። እድሜያችሁ 20ን ካለፈ በኋላ ከእንቅልፋችሁ እንደተነሳችሁ ለ15 ደቂቃ ግድግዳ ላይ አፍጥጣችሁ የህይወታችሁን ውሳኔ የማትጠራጠሩ ከሆነ ብዙም ኑሮ አልከበዳችሁም። ክቡራትና ክቡራን ህዝቤ ሆይ ደስ አይልም? አያምርም? በጣም ያምራል። ፀሐዩ ነካኝ። እንደነገርኳችሁ ዛሬ ማለት ነው አይምሮዬን ስለደከመኝ በቃ እንትን ማለት አለብኝ። በቃ እንዴ ልበላችሁ፣ እረፍት ማድረግ አለብኝ። እኔ ደግሞ ኤክስትሮቨርት ነኝ ታውቃላችሁ። እረፍት የምለው ቤቴ ተጋድሜ ይሱል አይደለም። እኔ እረፍት የምለው እንትን ስል ነው፣ ወጥቼ በደንብ
ተዝናንቼ ከሰዎች ጋር ኮኔክት አድርጌ ከሰዎች ጋር አውርቼ ስመለስ ነው። የዛሬ አውትፊቴ ይሄን ይመስላል ጋይስ። ቦርጬን ብዙ ማትዩት ጋይስ። አሁን እኔ ስንት ጭንቀቶች አሉብኝ ቦርጬን የመቀነስ ጆርኒ ላይ አይደለሁም። ዳይት ምናምን ጀምሬ ነበር፣ ስፖርትም ጀምሬ ነበረ የዛሬ 2 ወር። አሁን ልነግራችሁ በማልችላቸው ችግሮች ምክንያት አቁም ያለው ቀጥልባችኋለሁ ወይ እቀጥላለሁ፣ ግን እናወራበታለን። ስለዛ ቦርጬን ኢግኖሪት። እሺ ምንድነው አሁን ለምሳሌ እኔ ብዙ ጊዜ ኪሎ መቀንሰው ራሴን መስቶት ላይ ቸው ኢዩ ብዬ ከጠለውት ነው ሰውነቴን እንጂ ብዙ ጊዜ ሰዎች አስተያየት ሲሰጡኝ አይደለም። እና ገና አልጠለውትም። የሆነ ሰዓት ላይ 13 ኪሎ ቀንሼ ነው እንጂ በጣም ወፍራም ነበርኩ። እና የዛን ጊዜ ሰዎች ኮሜንት ያደርጋሉ ወፍራም እንደነበርኩኝና በጣም እየሰፋው ሮቶ በሬ ያከልኩ እንደነበረ ሰዎች ይነግሩኛል። ግን እሱ ዞማ ይረብሸኝ የነበረው እኔ ራሴን መስታወት ላይ ሳይ ይደብረኝ ነበር። በቃ እሱ ነበረ እና ለሱ ብዬም ነበር ሰውነቴን የቀነስኩት። አሁን ግን ገና አረብሸኝም አለች ቦርጭ ምናምን እዚህ ጋር ግን ፒስ ነኝ። እስካሁን ሲረብሸኝ እቀንሰዋለሁ። ጋይስ ከሜትሮ እየወጣው ነው ትንሳኤን ማገኝበት ሜትሮ ኪቭስካያ። ባለፈው ኤፒሶዳችንን ስለ ሞስኮ ሜትሮ ያላያችሁ ሰዎች ካላችሁ ገብታችሁ እሺ። ስለዚህ ሜትሮ ማውርተናል። አሁን ኤግዚት ብላኛለች። ቡና ለመግዛት እየሄደች ነው። ዛሬ ማለት ነው መልኬ ነው ድንጃለሁ ጋይስ። አምሮብኛል። ሁሌ እንዳማረብኝ ነው፣ ግን ዛሬ ደግሞ በጣም እንዳማረብኝ ይሰማኛል ጋይስ። ትንሳኤ ቡና ለመያዝ ብላ በ2 ቁጥር ወጣለች። በ4 ቁጥር ነበር መውጣት የነበረብን። እናንተ ጋይስ እዛ ሰው እየተዋወቀች ነው። አየናት፣ የዘናታል። ፈረንጅ እየተዋወቀች ጋይስ። ፈረንጅ ከጠየቃችሁኝ ጋይስ ታይፓ የትንሳኤ ሀበሻ ነው። እሺ ፈረንጅ አታገባም። እንዳሰብኩት አይደለም ነገሩ፣ ተሳስቻለሁ። ይሄ እኛ አገር ላይ በየመንገዱ የቆሙ የእንትን ባንክ ምናምን አካውንት ክፈቱ እንደሚሉት የለም፣ እንደዛ ነው ጋይስ። እንዳሰብኩት አይደለም። አይምሬን ማስተካከል ይኖርብኛል እንዳሰብኩት ከሆነ። አያችሁ፣ እኔ አንድ ነገር ብቻ ነው ማስበው ማለት ነው። እግዚአብሔር ይገስጸኝ። ወንድም እህቶቼ፣ ይሄ የምታዩት ኪቭስኪ ቫክዛል ይባላል። እዚህ ይሄ ከሞስኮ የሚወጣ ባቡር ነው የምትይዙ። እሺ እዚህ እንደ ባቡር ጣቢያ ነገር ነው። ትንሳኤ መታለች። ሰላም ትበላችሁ። ቆይ አንዴ ወዴቱ መታለች። እሺ እንዴት ናችሁ? ሰላም ናስገንኛ ደህና። እንዴት ቆያችሁኝ? ጠፍተሻል። እውነት ያ ቀጣዩ አለሽ ሁሉም ብሎግ ላይ ባለ እንትኑን አሁን ነገና ከነገ ወዲያ ፖስትላችሁ። ባለፈው እኮ የጴጥሮስ ጳውሎስን አልፖስትኩም። የዛኔ ቸርች የነበረ ቀን ምናምን አቤት ብዙ ቪዲዮ ላይ ማለት ነው ኤዲት እያደረኩት አንቺ ያለሽ ሁሉም ጀሞ ሙሉ ቁጭ ብለው እያወራን ነው። እሱ ላይከም ኢን አ ቬሪ ባድ ዌይ አይደለም ጋይስ፣ ግን አላ ሰዎች ቢሰሙት ደስ አይላቸውም። ስለምንጠነቀቅ ለሚዲያው እኛ ደግሞ አሁን የሚዲያ ሰዎች ነን፣ መጠንቀቅ አለብን። ሰርፕራይዝ እንግዳላችሁ። ማን ይመስላችኋል? ሰርፕራይዝ እንግዳችሁ ክብራትና ክብራን ዘዋኔን ዘኦሊ በባለፈው ኤፒሶድ በጣም የወደዳችሁት አብዱ ኢዝ ሂር። አብዱና ራስህን አሳያቸው፣ አስገርፊተን። አብዱ ሰላም በላቸው። በነገር ላይ በጣም ነው የወደዱ በላስት ኤፒሶዳችን። ኩራቱ እንካያዘው ማይኩን ትንሽ አውራ። ሰላም በላቸው። ሰላም አለልም። ሰላም በላቸው አብዱ። ሰላም አለልም። እና ጋይስ አሁን እኔ አብዱ ትንሳኤ ሆነን ዛሬ የረፍት ቀናችን እናሳልፋለን። ይመቻችሁ። ወደ ጀልባችን በመሳፈር ላይ እንገኛለን። እንሻገር ነው። የመጀመሪያ ኤክስፒሪየንስ እንደዚህ አይነት ነገር ላይ ባህር ዳር ውስጥ ነው። አሁን ደግሞ ትንሳኤ እያቀረጸችን ነው። እኔ ስዝናና የሚያሳይ ቪዲዮ ስዝናና የሚያሳይ ቪዲዮ
አይስክሪም 300 600 ጽፈውበታል። ተዝናናው ደስ አለኝ። ውጭ ሀገር እግዚአብሔር ውጭ ሀገር ይባርክ፣ ኢትዮጵያንም ይባርካት። እግዚአብሔር ኢትዮጵያን ውጭ ሀገር ያምጣት። አሁን ውጭ ሀገር ያለ ሰው እኮ ብትመጣ ውጭ ሀገር ይችላል። በእናነ እውነት ይላል። ፀሐዩ አየሩ ደስ አይልም። መቅረጽ እስክንረሳ ድረስ በጣም የሚያምር ቦታ ነበረ። በቃ በጣም ነው ደስ ያለን። እስካሁን ለምንድን ነው በጀልባ ያልሄድ ነው ብለን ራሱ እንድንጸጸት ያደረገን። በጣም ጥሩ ኤክስፒሪየንስ ነበረ። እንዴት ደስ እንደሚል ፊውት። አሁን ገና ነው የወረድ ነው። ይኸው ገና መውረዳችን ነው። እስከ ዛሬ ድረስ ለምን በጀልባ አልሄድንም ብለን የተጸጸት ነው። በቃ በጣም ነው ደስ የሚለው በጀልባ መሄድ። የመጀመሪያ የጀልባ እንትኔ ማለት ነው ጋይስ ኤክስፒሪየንሴ ባህር ዳር ነበረ እና ባህር ዳር እንዴት ፈን እንደነበረ ትዝ ይለኛል። ግን እዚህ ከመጣው አንድም ቀን አስቤው አላውቅም። ዩቲዩብ ሌላ የምወድበት ምክንያት እያስገደደኝ ነው ወጥቼ ኮንተንት ክሬት እንዳደረግ። ለዛ ለኔም ደግሞ የሆኑ አዳዲስ ነገሮችን እንድሞክር እዚህ ያልሞከርኳቸውን ነገሮች እንድሞክር እያደረገኝ ነው። ትንሱ እንዴት ነበረ ኤክስፒሪየንስሽ? ደስ አለኝ፣ ተደሰትኩ፣ ተዝናናው። ውጭ ሀገር አብዱ በጣም ረጅም ነው ጋይስ። እኔ አስተርጓሚ ነው የሆንኩት። እዚሁ ስራ ነው ያሰሩኝ። አረብ አገኘንና ጋይስ እዚህ ስራ ሲሰራ ነበረ ራሽኛ በአረብኛ መተርጎም። አብዱ አረብኛ ይናገራል ጋይስ። እንደኛ ቋንቋ ለስ አይደለም፣ ቋንቋ ቢስ። እኛ ቋንቋ ቢስ ነን ብዙ እንትን ኧረ አላረግም ወንድሜ። ለየመከርከኝ ነው ራስን ዝቅ ስላለ ማድረግ ጭራሽ ለኔ አልደርስበትም። አብዱን አያችሁት? ከላይ ከፍ ካላለ እንዲህ እኔ ይኸውላችሁ ከአንገቴ እንዲህ ነው የምታየው። አብዱን ስቀርጽ እኔ እንዲህ ነው የምታየው። ማርያም እይ አንተን ስቀርጽ እኔ እንዲህ ነው የምገባው። ልበሳሳሽ እንዴ ወጋ ውጋት የቀጠረው በየጀልባ ጉዞአችን በዚህ ተጠናቋል። ሞስኮን በደንብ እንዳያችሁ ተስፋ አደርጋለሁ። አሁን ደግሞ የምንሄደው የሀበሻ ምግብ ቤት ነው ጋይስ። አሁን ጾም ስለሆነ እነዚህ ሁለት ልጆች የሚበሉት ነገር አላቸው። እኔ ግን የምበላው ነገር የለኝም። ለዛ የምበላው ነገር የሚገኝበት እንሄዳለን። ቻት ሌላ የምትበላው ነገር አላት ጋይስ። አዲስ አበባ ሬስቶራንት ደርሰናል። አሁን እራታችንን እዚህ ምን በላ ይሆናል። ማናልሙሽ ዲሞን እያየናት ነው ጋይስ። እነዚህ የጾም በየአይነት በላታም ይሄውነት ፎሚኒ ኮስኒ ብሉዛ ኢ አዲል ሽሮ የጾም በየአይነት የምትንተከተክ ሽሮ እና እንጀራ። አብዱ ቆየ ራበኝ ነኝ በየአይነቱ ነው እሱ ተካው ይባል ደስ ይላል። ከዛ ጸሎት እናድርግ እስኪመጣ። እግዚአብሔር እናመሰግናለን። ራበኝ እቤት ወንድሜ ምናምን ሲጸልይ ማለት ነው። አክቹሊ ሁሉም ሲጸልዩ ምግብ ከሰራ በኋላ ይሄን የሰሩ ልጆች ይባረኩ ይላሉ። ኦፍኮርስ ይባረኩ። አብዱ ጨጓራን ነው እንዲያወጣ የምታጥበው። ራበን። ካሜራውን እንዳትነካ። እንብላ አብዱ። አሜን። እኛ ባርከናል። የጸለይን ጠበቅን። ጸሎቱ ሌላ ምዕራፍ ላይ ገባ። እንዴ አጋንንቱ አሚ ተቃወመን። ወይኔ እንትናችንን በላው። ሴቭ አድርገን እኮ ነበር። ለራሳችን እኮ ነው ያስቀመጥነው። ብላሽ ይሁን አሳዘነኝ። ብቻውን እናዛለን። አበላቱ አንተ አንድ ለአንድ እንኳን ረመዳን ሳምቡሳ ሳያበላ እንዴት ነበር? እኔት ነበር ረመዳን። እኔማ ሙስሊም ጓደኛ አለኝ ይላል። ኢትዮጵያ ነበር። ሁለት ረመዳን 2 ሳምንት ነው ነው ረመዳን የታውቃቸዋል። ኖ 2 ጁማ ነው እዛ የነበርከው። 2 ጁማ እዚህ ነህ እኮ ነበር። እንዳም ቁጥር ቁጭ ብለንሽ ቁጥር ሚጥሚጣ ነው ብለና መጡና እዚህ አብዱስ ከዳ ሩጥ ብለሽ ያርጉና ወጥ ብለዛዛ አንቺም ጥሩጥ ብለሽ ሚጥሚጣውን እስኪያመጣልኝ ማለት ነው ወጥቼ ጎርሳለሁ። ወደ አንተ አራበህ ሰላጣው ግን አንሷል ይጨመር።
አስተያየት መስጫ ሳጥን ውስጥ እናስገባ። ሚጥሚጣ አስቦ በቀይ ወጥ እንበላ። በትኝ ነስንሹ ማሪ ልናስነሳ ወዴት? እዚህ ጋር እዚህም ጋር እዚህም ጋር ኮኮውን ሳትጠይቂያት ማሪዋ አሻታሽም እንዴ ነው እንጀራ ትለኛ እንጀራ አዛለች ዳር ላይ ስትቀመጥ ይሄ ነው የሚያጋጥመው። አይ ሴትዮዋ እዚህ ነበረች። አፍሽ ረሳውታ አንቺ አታስታውሺም? ምን ስረሳ ስንት ጊዜ ነው የምትረሺው? አብዱን ተናገሪው እስኪ። ታላባኳ ነኝ ነው አብዱ ይበልጠኛል እድሜ። አንቺ ግን የሁላችንም ታናሽ አንቺ ነሽ። ይቀጥ 11 ወር በልጣኝ እኮ ነው። ወሪን ቡጥ መጣለ 11 ወር አናመጣጥ እስኪ አቅርቢው ጊዜው እና በቃ አፍን ዘግተሽ ሄደሽ ኮኮን አምጪ። አላመጣም ሳትጠጪ ቆይ። ህፃናትን ባለመኮርኮምና ባለማሳደጋችን ነው እዚህ የደረሱ ጥጋብ። ለራስሽ ሌላ እልሽ ይሄ ጂንዚ ነው ማለት ነው። ልመልስልሽ ይችላል። ጋይስ ኢትዮጵያውያን አገኘን እዚህ መጡ እና እናሳያቸዋለን። እሺ ከዛ አንደኛዋ እኔ አንቅሻለሁ አይንዬ አም ፋን አለችኝ። እኔም አም ሄርፋን ህዝቡን ሰላም በል ነይ አንቺን ቁጭ ቻናችን መጣለች። ያው ያልኳችሁ ልጅ መጣለች። ጋይስ እንደምታውቁት ዝባዝንኬ ዊዝ አይኒ ሎ በጀት ቻናል ቢሆንም እንደተለመደው እንግዶችን ይዞ መምጣቱን ቀጥሏል። ሰላም ጤና ይስጥልኝ። ማን እንበል? ጤና ይስጥልኝ። አብሮስተልን ናድር እባላለሁ። ጋይስ ይሄ ከላይ ቮይስ ኦቨር ትርጉም ገብቶላችሁ ነው እንጂ ናድር አማርኛ አይችልም። ትችላለህ? አልችልም። አሁን ደግሞ ቀጣይ ፋናችሁ ነኝ ብላ የመጣችሁ ልጅ አስተዋውቃችኋለሁ። ሰላም ማን ጤና ይስጥልኝ። ማን እንበል? ኡልፊና እባላለሁ። ስምሽ ማን ማለት ነው? ክብርት በኦሮምኛ ጋይስ ክብርት ሆይ እንደምን አለሽ? እኔ እና ትንሣኤ ያው የተለመደ ሁሉም ሰው ያለው ለሁሉም ሰው የታደለ ስም። የኔም ስም የተለመደ ነው፣ ያንቺም የተለመደ ነው። እሱ አይደል ተለመደ። ንገሪያቸው እንደገና ስምሽን። ኡልፊና። ዋው በጣም ደስ ብሎናል ስለተዋወቅ። እኛ ደስ ነን። እኛም ያንቺ ፋን ነን። ብስኩት ደግሞ ያው ሌላ ኢትዮጵያዊ ያረራ። ሰላም ጤና ይስጥልኝ። ማን እንበል? ብስኩት እባላለሁ። በጣም ነው የምወዳት አይኔ። በጣም እወድሻለሁ። ከእሷ ጋር እንኳን ረጅም ጊዜ እንተዋወቃለን ጋይስ። እሷ ግን ፒተርስበርግ ነው የምትኖረው። ኢትሞ ተማሪ ነኝ። ሌላ ደግሞ የምንወደው ነገር መጣ ጋይስ፣ ሳምቡሳ። አብዱ ቅድም በልተሃል ሳምቡሳ። እሺ ይቅርብህ። ግን አንተ ቅድም በልተሃል ሳምቡሳ በሚጥሚጣ ያለ ሚጥሚጣ? በሚጥሚጣ ጤፎ ዞን ላይ አለ። እስኪ አሳይን እንትኑ ፎቶቻችን ደግሞ ላኪላት። ኢንስታግራም ላይ ፎሎ አድርጊኝና ላድርግልሽ። ስምሽን ጻፊና ፎሎ አድርጊ ራስሽን። አሳይን እንጂ ምንድነው የምትጠብቂው? ባይ ዘ ዌይ እግዚአብሔርን እዚህ ያለነው እኮ ሞስኩን እናሳያለን። ሰው ፒተር ግን ማንም ሰው የሚያሳይ የለም ፒተርን። አትወጂም ነው? ዋትስ ዘ ፕሮብሌም? ቪዲዮ ምናምን አሁን I'm thinking of it because በየወሩ እየለጠፍኩ ያለሁት ግን እኮ ፕራይቬት ነው። አሁን ይከፍታል ፐብሊክ ሰነክ ኤቭሪዋን እውነት በአካልና በቪዲዮ ተመሳሳይ ነኝ። ኖ ሊትራሊ ዩ ጋይስ ሰው ኢነርጂያችሁ የትኛውን ፊልተር ተጠቅመሽ ትለያለሽ? አልተገኘም። በቃ የለም ዛሬ ጋይስ ሀበሾች በዝተዋል። ያው እንደነገርኳችሁ ዝባዝንኬ ዊዝ አይኒ ሀበሾችን በመሰብሰብ የማይታማ የዩቲዩብ ቻናል ነው። ይኸው ዛሬም ሰብስቤያቸዋለሁ። ሰላም ሰብስክራይብ እንዲያደርግ ሰው አሳምኑ። ስለ መድኃኒዓለም ሰብስክራይበር እንግዳ ማክበር አለብን ማሪ። እሺ አይስክሪም ገዛልሻለሁ፣ ብስኩት ገዛልሻለሁ። እኔ መሄድ አልፈልግም። እስኪ ነውር ነው። የሁሉ ሰው እየለመነሽማ ነውር ነው። ያው አይስከፋት የእኔ እናት። ከፋሻት አስከፋሻት። ናድር ለምነኝ። እንደውም ናድር ነበር ናድር ለምናት። ትንሱ do you feel bonita? You should. በግድ
ዛሬ ባቡር ውስጥ ማንም ሰው የለም። ለምን? የሁሉንም ሰው ከፍለን ነው እየተንቀሳቀስን ያለው። ኮንትራት እሱ በጣም አሳዘነኝ። ቸኩያለሁ ለስራ ሲለኝ ግባሉ። ፈረንጅ ጊቭ ሚ ማኒ። ክቡራትና ክቡራት እንደነገርናችሁ እሷ ከሴንት ፒተርስበርግ ነው የመጣችው። ሞስኮ አትኖርም። አሁን ሞስኮ ውስጥ ከሚታዩ ቦታዎች አንዱ የሆነው ሞስኮ ሲቲ ይዘናት መተናል። ይኸው ህንጻዎች፣ ሰማይ ጠቀስ ህንጻ ትመለከታለሽ። ስለ ሰማይ ጠቀስ ህንጻዎቹ ምን ታስቢያለሽ? ንኪው እስኪ እንደዚህ አየሽዋ? እኔ በስመ አብ ርቀት ግን በእናትህ ቀርዛዛ ናቸው። እና እነዚህ የዲሊቨሪ ሮቦቶች ናቸው ጋይስ። ወደ ቤት ወደ ሀገር ቤት አንድ እንጀራ ለጎረቤት። ወደ ቤት ወደ ሀገር ቤት አንድ እንጀራ ለጎረቤት። ሰዓት ስንት ሆኗል ብላችሁ አትጠይቁኝም ጋይስ? እኔ እነግራችኋለሁ ባትጠይቁም። 5 ሰዓት ከ38 ሆኗል ከምሽቱ። መቼም አይጮህም ይሄ የፈረንጅ እጅ አይጮህም ማሬ። አይ ፈረንጅ ስለሆነ ውስጤ ደግሞ የዚህ ልጅ ማንም አይጮህም ምናምን ካለ በኋላ እኮ ነው። ለምን አይጮህም? ይጮሃል። ባለፈው ጮሃል። እንደዚህ አይደለም፣ እንደዚህ አይደለም። ቀና አድርገው፣ ቀና እንደዚህ ነገር እንዲህ ነገር ቀና አድርገው፣ እንደሱ ነው የሚጮህ። አይ አይጮህም። ውስጤ ፈረንጅ ነው ይሻል። አሁን እንግዲህ ጋይስ ወደ ቤታችን ሁላችንም ጉዟችንን ጀምረናል። ጧት ስጀምር ነግራችኋል ነበር። በጣም ደክሞኛል ዛሬ። እረፍት ደክሞኛል ሳይሆን በቃ አይምሮዬን ደክሞኛል። እረፍት ማድረግ ፈልጋለሁ። ከሰዎች ጋር መነጋገርና ማውራትና መዝናናት ፈልጋለሁ ብዬ ነበረ። ዛሬ ሀሳቤ ሞልቶልኛል። እግዚአብሔር መድኃኔዓለም የተመሰገነ ይሁን። አሜን። እዛ ጋር የሚሳሳቁ ሀበሾች ይታዩኛል። ምን እንደለሽ ትንገርሽ ነይ ንገሪያት። ነይ ለዩቲዩብ ተናገሪ። ምንድን ነው ያልሽው? ተናገሪ። የሆነ በር አለ ለሴት ፒተርስበርግ ያለ አይነ ስውሮችና ለአካል ጉዳተኞች ነው እና ራሱን ይከፍታል። እኔ እግዚአብሔር እየከፈተልኝ በር ብዬ ሳይሆን አይነ ስውር ኢትዮጵያ የአካል ጉዳተኛ ጥቅል እንደሚገዙ ሰዎች ማለት ነው። ቻው በያቸው። ቻው ጋይስ። ወደ ቤቱ ሄዳለች ጋይስ። እኔና አብዱ ቀረን። እኔና አብዱ በ9 ቁጥር ነው አድራሻችን ጋይስ። አብዱና እኔን እኩል ልቀርጽላችሁ አልችልም፣ ምክንያቱም አብዱን ሳስገባው እኔ ጭንቅላቴ ብቻ ነው የሚታየው። ከሁሉም ሰው ተለያይቼ ያው ወደ ቤቴ ወደ መግቢያው እየደረስኩ ነው። አሁን ከሌሊቱ 6:45 ሆኗል። አሁን ትንሽ ቅዝቃዜ ያለ፣ እንደ ቀኑ ሙቀት የለም ጋይስ። የምንለያይበት ጊዜ ደርሷል ጋይስ። ከዝባዝንኬ ዊዝ አይኒ ጋር ዛሬ ቀን ስላሳለፋችሁ በጣም ደስተኛ ነኝ። ከቤቴ ስወጣ ነግሬያችሁ ነበር። በጣም አድካሚ ሳምንት ነበር ያሳለፍኩት እና ዛሬ ከሰዎች ጋር ኮኔክት ማድረግ ፈልጌ መነጋገር፣ መደሰት፣ መጫወት ፈልጌ ነበረ። እንዳሰብኩት ነው ሁሉም ሄደው። እኔ ሰዎችን ማግኘት በጣም ነው የምወደው ጋይስ እና በጣም ነው ደስ ያለኝ ጓደኞቼን ዛሬ ስላገኘኋቸው፣ ሁሉንም ሰዎች ስላገኘኋቸው በጣም ነው ደስ ያለኝ። ከዝባዝንኬ ዊዝ አይኒ ጋር ያሳለፍኩ ነው ቆይታ ይሄንን ይመስል ነበረ። እስከ ሳምንት ጋይስ፣ መልካም ሳምንት፣ መልካም ቆይታ። ደህና ደሩ።